4 ቀናት ብቻ የ23ኛው የዓለም ዋንጫ በአሜሪካ፣ ካናዳና ሜክሲኮ ሊጀመር የቀሩት ቀናት። በነገራችን ላይ ውድድሩን ለባለፉት 23 ጊዜያት ሲደረግ ይህንን ታሪካዊ ዋንጫ ከፍ ማድረግ የቻሉት 8 ቡድኖች ብቻ ናቸው። በዛሬው ዝግጅታችን እነዚህን 8 ቡድኖች በአጭሩ ለማቀኘት እንሞክራለን። አብራችሁን ቆዩ። ይህንን ቪዲዮ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሁኑ። ይህንን ዋንጫ ከሁሉም በላይ ከፍ በማድረግ የመጀመሪያዋን ደረጃ የያዘችው ብራዚል ናት። ሴሌሳኦ የተመረጡት ብራዚል የመጀመሪያ የሆነ ዋንጫውን ማንሳት የቻለችው በ1958 ስዊድንን 5-2 በማሸነፍ ነበር። በወቅቱ ፔሌ፣ ዛጋሎ፣ ቫቫ፣ ጋሬንቺያ እና ዲዲ የቡድኑ አባላት ነበሩ። ሁለተኛ ዋንጫውን በ1962 ቼኮስሎቫኪያን 3-1 በማሸነፍ ከፍ አድርጋለች። ጋሬንቻ፣ ዲዲ፣ ቫና ዛጋሎ የዚህ ቡድንም አባል ነበሩ። ሶስተኛ ዋንጫውን ማሳካት የቻለችው በ1970 ነበር፣ ጣሊያንን 4-1 ማሸነፍ። በወቅቱ ታዲያ ፔሌ፣ ቶስታው፣ ጌርሰን፣ ካርሎስ አልቤርቶን የመሳሰሉት ከዋክብት የዚህ ቡድን አባላት ነበሩ። አራተኛው ዋንጫ ማንሳት የቻለችው በ1994 ነው፣ ጣሊያንን በመለያ ምት በማሸነፍ። በወቅቱ ታዲያ ታፋሬል፣ ማዚኒዮ፣ ዱንጋ፣ ቤቤቶ፣ ሮማሪዮ እና ዚኒሆ የዚህ አስገራሚ ቡድን አባላት ነበሩ። ለጊዜው የመጨረሻውን ዋንጫ ደግሞ ማሳካት የቻለችው በ2002 ነበረ፣ ጀርመንን 2-0 በማሸነፍ። ታዲያ በዚህ ጊዜ እነ ሉቺዮ፣ ካፉ፣ ሮቤርቶ ካርሎስ፣ ሮናልዲኒሆ፣ ሪቫልዶ እና ሮናልዶን የመሳሰሉ ከዋክብት የቡድኑ አባላት ነበሩ። ዋንጫውን ብዙ ጊዜ ከፍ በማድረግ ሁለተኛው ሀገር ጣሊያን ናት። አዙሪ ጣሊያን የመጀመሪያ ዋንጫውን ከፍ ያደረገችው በ1934 ነበር፣ ቼኮስሎቫኪያን 2-1 በማሸነፍ። ታዲያ በወቅቱ ከነበሩት ታዋቂ ተጫዋቾች መካከል በኢንተር ሚላን እና በኤሲ ሚላን የምናውቀው ጁሴፔ ሚኤዛ አንዱ ነበር። ሁለተኛውንም ዋንጫ በ1938 ሃንጋሪን 4-2 በማሸነፍ ከፍ አድርጋለች። ራቫ እና ጁሴፔ ሚኤዛ የዚህ ቡድን አባላት ነበሩ። ሶስተኛውን ዋንጫ ማሳካት የቻለችው በ1982 ነው፣ ጀርመንን 3-1 በማሸነፍ። ታዲያ በወቅቱ ድንቁ ግብ ጠባቂ ዲኖዞቭ፣ ቤርጎሚ እና ከእስር ቤት የወጣው ፓውሎ ሮሲ የቡድኑ አባላት ነበሩ። ለጊዜው ታዲያ የመጨረሻውን ዋንጫ ከፍ ማድረግ የቻለችው በ2006 ፈረንሳይን በመለያ ምት 5-3 በማሸነፍ ነበረ። እነ ቡፈን፣ ዛምብሮታ፣ ካናቫሮ፣ ሉካቶኒ፣ ቶቲ፣ ማቴሪያዚ የማይረሱ ተጫዋቾች ናቸው። ከጣሊያን እኩል 4 ጊዜ ዋንጫውን ከፍ ያደረገችው ሌላኛዋ ቡድን ጀርመን ናት። ዘናሽናል 11 በመባል ይታወቃሉ። ጀርመን የመጀመሪያውን ዋንጫ በ1954 ሃንጋሪን 3-2 በማሸነፍ ከፍ አድርጋለች። ሁለተኛው ዋንጫ ማሳካት የቻለችው በ1974 ነው፣ ኔዘርላንድስን 2-1 በማሸነፍ። በወቅቱ እነ ዩፕ ሄንክስ፣ እነ ገርድ ሙለር፣ እነ ቤከንባወር የመሳሰሉ ታላላቅ ተጫዋቾች ነበሩ። ሶስተኛው ዋንጫውን በ1990 አርጀንቲናን 1-0 በማሸነፍ ከፍ አድርጋለች። እነ የርገን ክሊንስማን፣ ሩዲ ቮለር፣ ሉተር ማቲያስ የዚህ ቡድን አባላት ነበሩ። የመጨረሻ ዋንጫውን ከፍ ማድረግ የቻለችው በ2014 ነበር፣ በድጋሚ አርጀንቲናን 1-0 በማሸነፍ። እነ ማኑኤል ኖዌር፣ ፊሊፕ ላሃም፣ ሽዋንስታይገር፣ ቶኒ ክሩስ፣ ሙለር፣ ክሎዘ እና ሜሴት ኦዚልን የመሳሰሉ ከዋክብት የዚህ ቡድን አባላት ነበሩ። ሌላኛውን ዋንጫውን ከፍ በማድረግ በደረጃ ውስጥ የተቀመጠችው አርጀንቲና ናት። አልቢ ሴሌስቴ ዋንጫውን 3 ጊዜ ማሳካት ችለዋል። በ1978 ኔዘርላንድን 3-1 በማሸነፍ ሲጀምሩ፣ ሁለተኛውን ደግሞ በ1986 ጀርመንን 3-2 በማሸነፍ ነበር። ታዲያ በወቅቱ እነ ዲያጎ አርማንዶ ማራዶና፣ ባቲስታ፣ ሆርጌ ቫልዳኖ፣ ቡርቻጋን የመሳሰሉ በዓለማችን ከታዩ ድንቅ ተጫዋቾች መካከል ነበሩበት። የመጨረሻ ዋንጫ የሆነው ደግሞ የባለፈው የዓለም ዋንጫ ሲሆን በ2022 ፈረንሳይን በመለያ ምት 4-2 በማሸነፍ ከፍ አድርጋለች። እነ ሊዮኔል ሜሲ፣ ዲማሪያ፣ ዩሊያን አልቫሬስ፣ ደፖል ማካሊስተርን የመሳሰሉ ታላላቅ ተጫዋቾች በወቅቱ ነበሩ። ሌላኛው ሀገር ፈረንሳይ ናት። ፈረንሳይ ይህንን ዋንጫ 2 ጊዜ ከፍ ማድረግ ችላለች። ዘብሉስ የመጀመሪያ ዋንጫቸውን ከፍ ማድረግ የቻሉት በ1998 ብራዚልን 3-0 በሆነ ውጤት በማሸነፍ ነበር። እነ ፋቢያን ባርቴዝ፣ ቱራም፣ ለበፍ፣ ዴሳዬ፣ ሌዛራዙ፣ ዴንሻ፣ ፔቲ፣ ዚዳን፣ ዮርካይፍን የመሳሰሉ ከዋክብት የዚህ ቡድን አባላት ነበሩ። ሁለተኛውን ዋንጫ ደግሞ ማሳካት የቻለችው በ2018 ነበረ።
ክሮኤሽያን 4-2 በማሸነፍ እነ ሁጎ ሎሪየስ፣ ፖግባ፣ ካንቴ፣ ዡሩ፣ ምባፔ፣ ግሪዝማን የመሳሰሉ ተጫዋቾች ነበሩበት። ሌላኛው ሀገር ኡራጓይ ናት። ዘስካይ ብሉ በመባል ይታወቃሉ። የመጀመሪያ ዋንጫቸውን ማሳካት የቻሉት የመጀመሪያውን የዓለም ዋንጫ በ1930 ነበር፣ አርጀንቲናን 4-2 በማሸነፍ። ሁለተኛውን ደግሞ በ1950 ከፍ አደረጉ፣ ብራዚልን 2-1 በማሸነፍ። ሌላኛው ሀገር ስፔን ናት። ስፔን በ2010 በአፍሪካ ምድር ለመጀመሪያ ጊዜ የተዘጋጀውን ዋንጫ ኔዘርላንድን 1-0 በማሸነፍ ከፍ ማድረግ ችለዋል። ላሮሃዎቹ እነ ኢከር ካሲያስ፣ ራሞስ፣ ፒኬ፣ ፑዮል፣ ቡስኬት፣ አሎንሶ፣ ዣቪ፣ ኢኒየስታ፣ ፔድሮ የመሳሰሉ ከዋክብት የዚህ ቡድን አባላት ነበሩ። ሌላኛው ሀገር ደግሞ እንግሊዝ ናት። እንግሊዝ ዋንጫውን ከፍ ማድረግ የቻለችው አንድ ጊዜ ነው፣ 1966። በወቅቱም ጀርመንን 4-2 ማሸነፍ ችላ ነበረ። እነ ቦቢ ሙር፣ ቦቢ ቻርልተን፣ ዦ ፈረስትን የመሳሰሉ ታላላቅ ተጫዋቾች በወቅቱ የዚህ ቡድን አባላት ነበሩ። በአጠቃላይ እስካሁን በተካሄደው የዓለም ዋንጫውን ማሳካት የተቻሉት 8ቱ ቡድኖች ብራዚል፣ እንግሊዝ፣ አርጀንቲና፣ ፈረንሳይ፣ ስፔን፣ ጀርመን፣ ጣሊያንና ኡራጋይ ነበሩ። ታዲያ የዘንድሮውንስ ዋንጫ ከእነዚህ 8ቱ ቡድኖች የተለየ ቡድን ከፍ ያደርገው ይሆን? ጊዜ መልሱን የሚሰጠን ይሆናል። ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ።